ሰላም ጤና ይስጥልኝ ውድ የጎሮቲ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። እስካሁንም ላሳያችሁ ፍቅር ላሳያችሁ ክብር በጣም አመሰግናለሁ። ጋይስ ዛሬ ደግሞ ከማጋ ነኝ። እንግዳዬ ሴት ናት። ምን ሰርታለች? በሐረግና በአዳን ላይ ሰርታለችና ማናት የሚለውን ነገር ቀጥታ ወደ እሷ ወስጄ ከሷ ጋር አጠር ያለች ቆይታ አድርጌ እመለሳለሁ። እንግዳችን አክትረስ የሺ ቻት ያው እናንተ የምታውቋት እንግዲህ የዋዳን ላይ ነው። ከኔ ጋር ግን በጣም ብዙ ስራዎች ሰርተናል። የዲስቲቪ ሆነ ላይክ እኔ ማውቀው በጣም ብዙ ከ50 በላይ የቲቪ ተከታታይ ድራማዎች ላይ። እስኪ ግን በቅድሚያ ግን ራስሽን አስተዋውቂና ለእንግዶቼ እንግባ። እሺ ተመልካቾቻችን ሽንከፍ እሺ፣ እኔ የሺ ተሰማ እባላለሁ። የዋዳን በሚለው ተከታታይ ረጅም ድራማ ሀያት የሚለውን ገጸ ባህሪ ስተውን ነበረ። ያው ገጸ ባህሪው አከፉ ብትሆንም ግን ተወጥቻታለሁ ብዬ አስባለሁ ከእናንተ ድጋፍ ጋር ማለት ነው። በጣም ነው የምናመሰግነው። እና እኔ ከዋዳንም በጣም ብዙ የተሻሉ በጣም ብዙ የተለያዩ ስራዎችን ሰርቻለሁ። ያው በብዛት ሰው እሱን ቢሆንም የሚያውቀው አሁን ደግሞ ከወንድሜ ያላዛር ጋር ብዙ ስራዎችን እየሰራ ነው። እንደምታውቁት እሱም ጎበዝ ነው፣ እየጣረ ነው እና እኔም ደግሞ አብሬው መስራት በጣም ነው የምፈልገው እና አሁን በአዳዲስ በተሻሉ ስራዎች በመንላቸው ወደ እናንተ እየመጣን ነው። ጠብቁ፣ ከጎናችን እንዳትለዩ። በጣም ነው የምናመሰግነው። አይለዩም። ያው እንግዲህ ጋይስ አሁን አዲስ ስራዎችን ይዘን መተናል። ምንድነው ጎሮቲው ላይ የሚለቀቅ ነው። አሁንም ዛሬም ቀረጻ ላይ ነን ያለነውና ከየሺ ጋር ደግሞ ገና በጣም ብዙ እንቀጥላለን። የሺዬ እስኪ እንትን ሲሰሩ አሁን ምን ነበርሽ የዋዳን ላይ ሲሰሩ ምንድነው በጣም አይፈተነሽ ነገር? የዋዳን ላይ ስንሰራ ምንም አይፈትነንም። ቀንና ሌሊት ነበር የሚቀረጸው። በጣም ክሩ በጣም ጥሩ ነው። በጣም ፍቅር ነበረው። በጣም ደስ የሚል ጊዜ ነው። ለአንድ አመት ረጅም ነው እንግዲህ ለአንድ አመት ያሳለፍነው። በጣም ነው ደስ የሚለው። ኦኬ፣ አንድ አመት ነው የቆያችሁት? አዎ ለአንድ አመት። ኦኬ፣ ካራክተሯስ እንዴት ናት? ማለት ላይክ ክፉ ናት እሷ፣ አንቺ ደግሞ ላይክ እንደማቅሽ በጣም ጥሩና ምስኪን ሴት ነሽ። ግን አልከበረሽም የሷን ስሜት ለማምጣት ለመላበስ? ይገርማል አላዛር፣ አንተም እንደምታውቀው 3-4 ስራዎችን ሰርተናል። ሁሉም ቦታ ክፉ ነው የሚያደርጉኝ። እውነት ስለምወጣው ይመስለኛል። ማለት የሚሰጡኝን ነገር እንደምንም ብዬ ሪል አስመስዬ ነው የምሰራ። ያን ክፋቱን በእውነት ባንኖረውም ያው ካራክተር አይደለ፣ ብዙ ክፉ ሰዎች አሉ እዚህ ምድር ላይ ያን ነገር የሚሰሩ። ለዛ ነው ያን ለማስተማሪያ ገባ የእውነት ሆነህ መስራት አለበት። እኛ ሀገር ደግሞ ምን አለ መሰለሽ ላይክ ባንዱ ላይ ባንድ ካራክተር ላይ አሪፍ ሆነሽ ከሰራሽ ሁሌም በዛሽ በተመሳሳይ ካራክተር ነው የሚጠሩሽ። ላይክ አሁን ሰራተኝነት ላይ አሪፍ ትወናን ካሳየሽ ሁሌም የሚደውሉልሽ ሰራተኛ ብቻ እንዲሆንልሽ። አሁን አንቺ ምንድነሽ ግን እንደ ሀያት አይደለሽም። እኔ አቅሻለሁ በቅርብ ግን ደግሞ ላይክ አሁን እንዳልሽኝ ከኔ ጋር በጣም ከ5 በላይ ስራዎች ሰርተናል እና በጣም ክፉ ናት። ለምንድነው ብዬ ሁሌ ስጠይቅ ለካ ይሄ ነው አገራችን ላይ ያለው ነገር ይሄ ነው። እና ከዮአዳን ውጪስ ሌላ ይሰራሻል ላይክ እንደዚህ ማለት የሚታወቅ ስራ አለሽ? አዎ በጣም ኢትዮፕ የሚባል ቻናል ላይ በጣም ብዙ ከ5 በላይ ስራዎችን ሰርቻለሁ። በጣም ቆንጆ ነው። ኦኬ፣ በጣም ቆንጆ ነው እሱ። ትልልቅ ደግሞ የዲኤስቲቪ ስራዎች ለምሳሌ ሽሩሩ ሲትኮም ከሸዋፈራው ጋር እውነት። አዎ እና ሰፈራችን የሚል የዲኤስቲቪ ስራ፣ የተለያዩ የባንክ ማስታወቂያዎች፣ የዘፈን ክሊፖች እንደምታውቀው አንተ የዘፈን አብረን ይሰራናል አንድ ክሊፕ እና በጣም አሪፍ ነው። ሁሉን ነገር እንሰራለን እንግዲህ። ያው እንደማይሽ ከሆነ በጣም አሪፍ እንቅስቃሴ ላይ ነሽ ያለሽው። ላይክ አሁን ከዚህ ስራ ባሻገር ላይክ አሁን ምን ላይ ናት የሺ የሚለው ነገር ከዮአዳን ላይ ትንሽ ማለት እሱም ስላለቀ ጠፋ ስላልሽ ያው አድናቂዎችሽ እንግዲህ በጣም ይናፍቁሻል። ምን ላይ ናት የሚለው ነገር እስኪ ለተመልካቾች ግልጽ ያው ትወናውን እንግዲህ መቼም መተው አንችልም። እንደምታየው ሁላችንም ልባችን ውስጥ ያለ ነገር ነው። አንድ ስራ ሲያልቅ ስጠፋና እንደገና በሌላ ቲዩብ ትመጣል። አሁን ደግሞ እንዳልከው ጎሮ ቲዩብ ላይም ብዙ እንሰራለን እያለን ነው። አሁን ደግሞ ሌላ ተከታታይ ከፊቴ 2 ስራዎች መጥተዋል። ረዘም ይላሉ ብዬ አስባለሁ። ኦኬ፣ አሪፍ ነው። እሱም ይጠብቁኝ። አዎ አይ እንግዲህ ያው እንጠብቃለን። እንግዲህ የሺን ገራሚ የትወና ብቃት እንግዲህ ለማየት 3 ተከታታይ ስራዎችን ይዛለች። አንደኛው አላዛርጌ ረጅም ተከታታይ የገኒ ልጆች የሚል ዋና ሜን ካስቶኝ የገኒ ልጆች የሚል ስራ 20 ምናምን ክፍል ተቀርጾ ቁጭ ብሏል እና በቅርብ ይለቀቃል። አሁን ፖስተር ምናምን እየተሰራ ነው። እሱ ስራም በጣም ቆንጆ እንደሚሆን እርግጠኛ ነኝ። በጣም
ጥሩ ጎበዝ ልጆች ነው የሰሩበት። ሁላችንም ያቅማችንን ተጠቅመናል። እንግዲህ ያው እናንተ ካላችሁበትማ ያው አሪፍ እንደሚሆን አልጠራጠርም። እስኪ እና ደግሞ ከስራ ባሻገር የሺ ላይክ ስለ ላይፍሽ ብዙ ሰዎች የማያውቋል ማለት መናገር የምትፈልጊውን ያህል ግልጽ አድርጊልኝና የሺው ምን አይነት ሁኔታ ላይ ናት? ልጆች ምናምን እኔ አውቃለሁ፣ ግን ተመልካቾች ደግሞ ማወቅ አለባቸው የሚለው የሁለት ልጆች እናት ናት። ኦኬ። ለጊዜው ባለቤቴ የለም። ኦኬ። ግን ሁለት ልጆቼን አሳድጌ አስተምሬ በጣም ጠንካራ ልጆች አስተምሬ ስንት አመታቸው ነው? አስመርቄ በዩኒቨርሲቲ ደረጃ እውነት። አሁን እንደውም አንዷ ልጄ ወደ ቻይና ማስተርሷን ልትሰራ ሄዳ እየተማረች ነው። 7 ወር አልፋለች። በጣም ጥሩ እየሰራች ነው ትምህርቷ ላይ እና አንዷ ልጄ ደግሞ የመጨረሻው 11ኛ ክፍል ናት። በጣም ያደጉ ልጆች ናቸው። በ17 አመት ነው የወለድኩት እና ማድረሰሻለ አንቺ ያው በጣም ደስተኛ የተመረቀች ልጅ ሁላ ስራ ያዘች ልጅ ካለች እሺ እንደውም ቀላል አይደለም። አይ እሱን እንግዲህ ያው ወደፊት እናያለን። ያው አይቻት እኔ በአካል ስለማላቃት ያው እንግዲህ ካየኋት በኋላ ተዋውቀን እስኪ ወደ ትዳር እስኪ የሚሆን ከሆነ እንገባለን። ያው እኔም ስላላገባው እና እሺ እስኪ በመጨረሻ ቀረ የምትይው ነገር ለተመልካቾች ወር ደግሞ አንቺ ደግሞ ላይክ ማለት መናገር ፈልገውና ሳልናገር እስካሁን የቀረውት አለ ወይ ደግሞ ማመስገን የምትፈልጊያቸው ሰዎች ካሉ በዚህ አላዛርዬ ለተመልካቾቻችን እኔ መናገር መፈልገው በእውነት በጣም ማመስገን ነው የምፈልገው። እነሱ ከጎናችን ባይኖሩ እኛ ስራችንን መስራት አንችልም። በሚከባ እንደምታውቀው ያው ህዝብ ነው አይደለ? ከኛ ጎን ሲሆን ሲያይልህ ስራህን ሲያበረታታ ኮሜንት ሲያደርግ ነው እያሻሻልክ ለነገ ጥሩ ስራ የምትሰራው። በአንተም ህይወት ያው ተመሳሳይ ህይወት ላይ ስለሆነ እኛ እነሱን ማመስገን ብቻ ነው የምንችለው እና ሁሌ መጥፎም ነገር የሆነ አስቀይመናቸውም ወይ አላስደሰትናቸውም ከሆነ በኮሜንት እንዲያስተካክሉንና የተሻለ ስራ ይዘን እንድንቀርብ ሁሌ እንደ ወንድም እንደ እህት እንደ አባት እንደ እናት ከጎናችን እንዲቆሙ ካለነሱ እኛ መቆም አንችልም። ይሄንን ነው ማስተላለፍ የምፈልገው። እሺ እንግዲህ ያው አክብረሽኝ ጊዜሽን ሰውተሽ ከኔ ጋር ቆመሽ ለተመልካቾቼ አጠር ያለች መግለጫ ስለሰጠሽኝ በጣም አመሰግናለሁ ከልብ። ከዚህ በኋላም ደግሞ ጥሩ እድል እንዲገጥምሽ ከልብ እመኝልሻለሁ እናቴ። በጣም አመሰግናለሁ። በጣም ነው አመሰግናለሁ ወንድሜ። እሺ እናቴ አመሰግናለሁ። እንግዲህ ጋይስ ከሺ ጋር ወይ ደግሞ በካራክተር ስሟ ከአያት ጋር ያደረኩት ቆይታ ይሄን መስል ነበረ እና ደግሞ ቀጣይ ከማጋ ልምጣ የሚለውን ነገር ኮሜንት ሴክሽን ላይ አስቀምጡልኝ። ያን እንግዳ እናንተ ባላችሁ መሰረት ይዤ መጥቼ እጠይቋለሁ፣ አፋጥጣለሁ። እናንተ ግን ጋይስ እስካሁንም የምታደርጉት ነገር ቀላል አይደለም። አሁንም ይሄን ጎሮ ቲዩብን ሰብስክራይብ ሼር እያደረጋችሁ ጋይስ ለብዙ ሰዎች እንዲደርስ አድርጉልኝ። እንግዲህ የሺ ሴት ልጇን እድርላለሁ ብላኛለች። ለምን እንዳለች አላቅም። ቀጣይ ደግሞ ፕሮሰሱን ደግሞ አሳያቸው እላለሁ። እስከ ቀጣይ መልካም ጊዜ